ሴትየዋ የአልማዝ የአንገት ሐብል የምትመረምር በመምሰል መነጽሯን አደረገች። ነገር ግን መነጽሩ ተራ አልነበረም። ውስጡ ባለ 3D ስካነር አማካኝነት የሐብሉን ዝርዝር መረጃ ወደ ባልደረቦቿ ይልካል። ባልደረቦቿም የተላከላቸውን መረጃ ተጠቅመው ልክ ዋናውን የሚመስል ሌላ ሐብል በ3D ፕሪንተር ያዘጋጃሉ። ግባቸውም ያንን ቢሊዮን ዶላር የሚያወጣ የአልማዝ ሐብል መስረቅ ነበር። ታዋቂዋ አና ሐብሉን አድርጋ በግብዣ ላይ ያለች አንደኛው የቡድን አባል የምግብ አብሳይ በመምሰል ምግቧ ላይ ጥቁር ፈሳሽ ጨመረ። አና ሳታውቅ ምግቡን በልታ ስለታመመች ወዲያውኑ ወደ መጸዳጃ ቤት አመራች። ሌላኛው የቡድን አባል መጸዳጃ ቤት ውስጥ ያሉትን ክፍሎች አንድ በአንድ በመቆለፍ አና እንድትገባ አንድ ክፍል ብቻ ክፍት አደረገላት። ሌላኛዋ የቡድናቸው አባል ደግሞ መጸዳጃ ቤቱ በር ላይ በመቆም ጥበቃዎችን እንዳይገቡ ይህ የሴቶች ክፍል ነው በማለት አገደቻቸው። አና መጸዳጃ ቤቱ ውስጥ በህመም ስትሰቃይ አንዷ የቡድን አባል የምትረዳ በመምሰል ሐብሉን ከአንገቷ ላይ በስውር አወለቀችው። ከዚያም ሐብሉን በምግብ ሳህን ውስጥ ደብቀው ካሜራ በማያየው ቦታ በኩል ወደ ወጥ ቤት እንዲላክ አደረጉ። ወጥ ቤት ውስጥ የነበረችው ሌላኛዋ የቡድን አባል ሐብሉን ወስዳ ወደ መጸዳጃ ቤት ገባችና በሩን ቆልፋ አልማዞቹን መበታተን ጀመረች። አና ከመጸዳጃ ቤቱ ስትወጣ ሐብሉ እንደጠፋ የታወቀ ሲሆን ጥበቃዎቹም አካባቢውን በሙሉ አሽገው ከፍተኛ ፍተሻ ማድረግ ጀመሩ። አንደኛው ጥበቃ ሐብሉ ወደሚበታተንበት የመጸዳጃ ቤት ክፍል እያመራ ነው። አልማዞቹ ገና ተበታትነው አላለቁም ነበር። በዚህ እጅግ አስጨናቂና ወሳኝ በሆነ ቅጽበት የቡድኑ አባላት ለማምለጥ የመጨረሻ ብልሃታቸውን ተጠቀሙ።